ፍቅር ወይንስ ትዳር? በአሁን ሰዓት ማህበራዊ ሚዲያ ከፍተኛ መነጋገሪያ የሆነው የአብርሃም የሩታ ሄርሜላ ጉዳይ አዲስ ምዕራፍ ላይ ደርሷል። አብርሃም ተስፋ ሰጥቶኛል አልተወው በማለት ሄርሜላ ስሜቷን የገለጸችበት ሁኔታ ብዙዎችን አስገርሟል። ዛሬ በዚህ ቪዲዮ ውስጥ መካከላቸው ስላለው ውጥረት፣ የአብርሃም ወንድም ስላደረገው አዲስ ጥረት እና ጉዳዩ ወዴት እያመራ እንደሆነ በጥልቀት እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ቪዲዮውን በላይክ ጀምሩት። ብዙዎቻችን ሄርሜላ ከአብርሃም ጋር በቪዲዮዎቹ ላይ ስናያት እንደ ጓደኛ ነበረ የምናውቃት። ነገር ግን አሁን ነገሮቹ ተቀይረዋል። ሄርሜላ አብርሃም ጋር ያላት ግንኙነት ወደ ፍቅር ማደጉን በግልጽ ተናግራለች። አብርሃም ነው ተስፋ የሰጠኝ ማለቷ በሁለቱ መካከል የነበረው ግንኙነት በሩታ ተመልካችና አድማጭ ዘንድ ከሚታሰበው በላይ ትልቅ ውዝግብ አስነስቷል። ሩታ ቀደም ሲል ማስጠንቀቂያ ብትሰጥም ሄርሜላ ግን አሁንም ከአብርሃም ጎን መሆኗን መርጣለች። ይሄ ደግሞ በትዳር ላይ ትልቅ ፈተና ሆኖበታል። ሩታም ከዚህ በፊት በማስጠንቀቀችው መሰረት ምን ታደርጋለች የሚለውን የሩታም ተመልካቾች የአብርሃምም ተመልካቾች እንዲሁም የሄርሜላም ተመልካቾች ምን ይፈጠራል የሚለው በጣም አጓጊ ሆኖ እየቀጠለ ይገኛል። ነገሩ የምር ከሆነ እነዚህ ሰዎች ራሳቸው ወደ ግድያ እንዳያመሩ ያሰጋል። የአብርሃም ወንድም የአብርሃምን ትዳር ለማዳን ከፍተኛ ጥረት እያደረገ ይገኛል። ሄርሜላንም ያነጋገረበት ምክንያት ከአብርሃም እንድትርቅ ለማድረግ ሞክሯል። ግን ለምንድነው ይሄ ሁሉ ሙከራ ያልተሳካው? ሄርሜላስ ምን ለመፍጠር እያሰበች ነው? ችግሮችን ከመፍጠር እሷን ብትቆጠብ ጥሩ ነው ብለን እናስባለን። ችግሩ ያለው ብዙዎቻችን የሚለው ሄርሜላ ጋር ብቻ ሳይሆን አብርሃም ጋር ጨምሮ ነው እያሉ ይገኛሉ። አብርሃም ራሱ ዞር ብሎ ራሱን አይቶ ምን እያደረኩ ነው የሚለውም ነገር ራሱ ላይ ቢያጤን ጥሩ ነው ብለን እንመኛለን። ሄርሜላ የወንድሙን ንግግር የሰማችው ለክብር ስትል ብቻ እንደሆነና ውሳኔዋ ግን እንዳልተቀየረ ስትናገርም ሁኔታዋም ያስታውቃል። እንደ ጋሽዬም ታዋቂ ሰዎች ሳይቀሩ ለማስታረቅ ሞክረው አልተሳካም። ይሄ የሚያሳየው ችግሩ ስር የሰደደ መሆኑን ነው። ጉዳዩ እንዲህ በቀላል የማይፈታ አይመስለኝም። ግን መፍትሄ ተብሎ የሚታሰበው ምንድነው? የአብርሃም ወንድምና ሩታ እህት ጋር በጋራ ሆነው ሁለቱ ባለጉዳዮች አብርሃምንና ሩታ ፊት ለፊት በማነጋገር አለባቸው ብለን እናስባለን። አብርሃም ወይም ትዳሩን መመለስ ወይም ደግሞ ሄርሜላን መርጦ እሷ ጋር ወይም መሆን አለበት። በሁለቱ ድልድይ ላይ መቆም ለሁለቱም አካል ስቃይ ነው የሚሉ ብዙ ተመልካቾች አሉ። ሩታ አሁንም ያለችበት ሁኔታ በጣም ከባድ ቢሆንም የቤተሰቦቹን ድጋፍ ግን ወሳኝ ነው። እንግዲህ ተመልካቾቻችን እናንተ በዚህ ጉዳይ ላይ ምን ትላላችሁ? አብርሃም ትዳሩን ማዳን አለበት ወይንስ ከሄርሜላ ጋር ያለው ፍቅር መቀጠል ይሻላል? ወንድሙስ ያደረገው ጥረት ትክክል ነበር? ሐሳባችሁን በኮሜንት ላይ አስፍሩልን። ቪዲዮውን ከወደዳችሁ ላይክ በማድረግ እንዳትረሱ። አዲስ መረጃዎች እንዲደርሳችሁ ደግሞ ሰብስክራይብ ያደረጋችሁ በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩልኝ ማድረግ እንዳትረሱ። አዲስ መረጃዎች እንዲደርሳችሁ ደግሞ ሰብስክራይብ ያደረጋችሁ በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩልኝ።